ሰላም እንዴት ናችሁ? ሲሳይ ይባላልው የአስቱ ዩኒቨርሲቲ የአራተኛ ዓመት የኮምፒውተር ሳይንስ ኢንጂነሪንግ ተማሪ ነኝ። በዚህ ቻናል ምንድነው ለማድረግ የፈለኩት ዶክመንት ማድረግ ነው የፈለኩት። ከዩኒቨርሲቲ ከወጣኝ በኋላ ሲሳይ እንደዚህ ነበር ዩኒቨርሲቲ ላይ ያለ ቤት ተከራይቶ ሲኖር ነበር ኮምፒውተር ሳይንስ ሲማር ነበር ብዬ ከማውራ ጀስት አሁን ሪል ላይፍ ላይ ያለውን ነገር ዶክመንት እያደረኩኝ ባስቀምጠው ወደ ኋላ ራሴን ተመልሼ ላየው ስለምችል ሜቢ ደግሞ የሚጠቅማቸው ሰዎች ካሉ ምናልባትም አንድ ሰው ለምን አይሆንም የሚጠቀምበት ሰው ካለ የሚጠቀምበት ጀስት ስለ ዩኒቨርሲቲውም ደግሞ ማወቅ ካለበት ቢያውቀውና ዶክመንት አድርጌ ባስቀምጠው ምንም አይነት ችግር የለውም። ኬት ልጀምር? በቃ ኖርማሊ ፓርት 1 ብለን አሁን ከዚህኛውን ጀምር ከ12ኛ ክፍል እንዴት አድርጌ አስቱን ጆይን እንዳደረኩኝ እና እስከ ዲፓርትመንት ድረስ ያለውን ነገር ልንገራችሁና ከዲፓርትመንት በኋላ ያለውን ነገር ደግሞ ፓርት 1 እያልኩኝ ፓርት 2 እያልኩኝ ስቲል ነው እስካለው ድረስ ምንቀጥለው ይሆናል ማለት ነው። እና 12ኛ ክፍል ላይ የኮሮና ወቅት ነበር። 12 ላይ ተማርኩኝ ኮሮና ገብቶ ነበር ማለት አንደኛ ሴሚስተር ጨርሰን ሁለተኛ ሴሚስተር ልንገባ ስንል ኮሮና የገባው። እንደ አጋጣሚ ሆኖ ኮሮና ከገባ በኋላ ትምህርት ቤት ተዘጋ። ትምህርት አልነበረም። ያኛው ሴሚስተር እንደዛው አለፈ ማለት ነው። ያው ሁለተኛ ሴሚስተር ሳንማር በዛው ቀረ። ማትሪክ የለ ምን የለ ምንም ነገር የለም። ሁሉም ነገር ተዘጋጋ ማለት ነው። ከዛ በኋላ ያው ኦልሞስት ከአንድ አመት በኋላ ነው ወደ ትምህርት የተመለስ ነው። መጠናት ያለበትም ነገር የተጠናው ከዛ በኋላ ለማትሪክ መዘጋጀት የነበረብን ከዛ በኋላ ነው ኮሮና ካለፈ በኋላ ማለት ነውና ትምህርት ቤት ከተከፈተ በኋላ ነበረ ዝግጅት የጀመርነው ማለት ነው። ያው ለማትሪክ መዘጋጀት ነበረብን። ተዘጋጀን። ኦልሞስት ወደ ህዳር አካባቢ ነበር ይመስለኛል የተወሰነ የ2 ሳምንት የ3 ሳምንት ኮርስ ሪቫይዝ ካደረጉልን በኋላ በየትምህርት ቤቱ ማትሪክ ወሰድን ማለት ነው። ከዛ ፈተና ከ3 ወር በኋላ ይመስለኛል የመጣው ተመልሶ ማለት ነው። ሚያዝያ አካባቢ ውጤት መጣ። ከዛ በኋላ ያ ዩኒቨርሲቲ ነው ጆይን የምታደርጉት ከውጤት በኋላ እንደምታውቁላችሁም ዩኒቨርሲቲ ጆይን ታደርጋላችሁ። ኖርማሊ እኔ ጆይን ማድረግ የምፈልገው አስቱ ነበረ። የአስቱ አዳማ የኔ እቅድ ነበር ወይም አላማዬ ነበረ። በቃ ጆይን አድርጌ መማር ፈልግ ነበርና አስቱ ጆይን ማድረግ ፈልጋለሁ። አስቱ ማስታወቂያ እያወጣ ነበር ማለት ፈተና አወዳድሮ ነው ያው እዚህ አስቱ ጆይን ማድረግ የምትችሉት። ፈተና ከተወዳደራችሁ ፈተናውን ካለፋችሁ በኋላ ነው ወደዚህ ጆይን ማድረግ የምትችሉት። እኔ ያው ክፍለ ሀገር ተማሪ ነበርኩኝ። ሰላሌ ዩኒቨርሲቲ ነበር የተፈተንኩት የአስቱ ፈተና ማለት ነው። የአስቱ የሚያወጣቸው ፈተናዎች የአዲስ አበባ ማስቱ እንደዛ ነው የሚያደርገውና የአስቱን ፈተና በዛ አይነት መንገድ ሰላሌ ዩኒቨርሲቲ ተፈተንኩኝ። ኦልሞስት እኔ የነበርኩበት ትምህርት ቤት 7 ልጆች ነበርን። 7ታችንም ተፈተንን ማለት ነው። 7 ልጆች ነበር የተፈተነው። 7ታችን ያው ውጤት መጥቶ እዚህ አስቱ ላይ ያለ ማለት ነው። በዛ አይነት መንገድ ያው ውጤትም አሪፍ ስለነበረ አስቱን ጆይን አደረግን ማለት ነው። አስቱ የመጣ ነው ምን ወር ላይ ነበረ? ግንቦት ወር ላይ ነበር የመጣ ነው አስቱ አስታውሳለሁኝ። ግንቦት ወር ላይ ነው የመጣ ነው። ግንቦት ወር ላይ ስንመጣ ኦ ማይ ጋድ በቃ ሙቀቱ በቃ ከባድ ነበረ። ማጋናን አልፈልግም ግን ማለት ምክንያቱም እኛ የነበርንበት አካባቢ ክፍለ ሀገር አካባቢ ምንድነው ሙቀት ያናለ የሚባል አይደለም። ጀስት ቀዝቃዛ ነው። ወደዚህ ስትመጡ ደግሞ ያው በዛ አሁን የመጣንበት አካባቢ ደግሞ ትንሽ ሙቀት ጨምሮ ነበርና ትንሽ ከባድ ነበረ የነበረው ነገር ማለት ነው። ስቴሽኑ ምናምን ያለው ነገር ትንሽ ከባድ ነበረ እና እሱ ነበር ትንሽ ቻሌንጅ ያደረገን የነበረው። ከዛ በኋላ ያው ክረምት ነው። ክረምት ላይ ደግሞ የአዳማ ክረምት በቃ ከምታስቡት በላይ በጣም ገራሚ ነው። ኦልሞስት አዳማ ላይ ክረምት እዚህ ከመጣኝ በኋላ ሁሉንም በሚባል ደረጃ 3 አመት አሁን ከሚመጣው ጋር 3 አመት ማለት 3 አመት ክረምት እዚህ ያሳልፋለሁኝ። የአዳማን ክረምት በቃ በጣም ነው የምወዳትና እንደኛ አካባቢ አይደለም ወይም አዲስ አበባ ላይ እንዳለው ክረምት አይደለምና በቃ ክረምቱ ደስ ይላል ማለት በቃ አሁን ዘንቦ አሁን በቃ እንትን ፀሐይ ነው ምንም ጭቃ የለም ምን ይለ መሬቱ አሸዋ ነው። በቃ የሚገርም አየር ነው ያላቸውና ክረምቱ በጣም ገራሚ ነው። ከዛ ያው ፍሬሽ ላይ እንደመጣችሁ ያው ትምህርት ነው ሌላ ነገር ነው ትምህርት ነው። የትምህርት ሁኔታ እንዴት ነበረ? በጣም ገራሚ ነው ማለት በቃ ጧት ከጓደኞቼ ጋር ከዶርም እንወጣለን፣ ካፌ እንገባለን። ከካፌ በኋላ ደግሞ ላይብራሪ አለ፣ ሴንትራል የሚባል ላይብራሪ አለ። ሴንትራል ላይብራሪ እንገባለን። ከዛ ሴንትራል ላይብራሪ ደግሞ ከምሳ ሰዓት ላይ ያው 5 ተኩል ይከፈታል ካፌ። ምሳችንን እንበላለን። ከምሳ በኋላ ደግሞ ተመልሰን ደግሞ ድጋሚ ላይብራሪ እንሄዳለን። በዛ አይነት መንገድ ኦልሞስት አንድ ሴሚስተር ሙሉ በሙሉ በሚባል ደረጃ ስግጥ አድርገን የነበረው ከሚባለው በላይ ማለት ነው። ምክንያቱም ፍሬሽ ናችሁ፣ ውጤት ምናምን ግዴታ ያስፈልጋችኋል ለመቆየት ማለት ነው። በቃ አንደኛው ሴሚስተር በዚህ መንገድ ጨረስን።
ከዛ ሁለተኛ ሴሚስተር መጣ። ሁለተኛ ሴሚስተርም እንደዛው በዛይት መንገድ አለቀ ማለት ነው። ከሁለተኛ ሴሚስተር በኋላ ያለው ነገር ምንድነው? አስቶ ውስጥ ከሆናችሁ 3 ስኩሎች አሉ በኢንጂነሪንግ ከመጣችሁ ማለት ነው። አፕላይድ ከሆነ ኖርማሊ 4 ዓመት ነው። የአፕላይድ ኮርሶች አሉ። እሱን ትወስዳላችሁ። እሱ ችግር የለውም። ላይክ እንደ ጂኦግራፊ ያለ፣ ማትስ አለ፣ ኢንዱስትሪያል ኬሚስትሪ የሚባል አለ። ብዙ አይነት ዲፓርትመንቶች አሉ እና እሱ የራሱን የቻለ ነው። በአፕላይድ ከ12ኛ ክፍል ላይ በዛ አፕላይ አድርጋችሁ ከመጣችሁ ማለት ነው። ግን በኢንጂነሪንግ አፕላይ አድርጋችሁ ከመጣችሁ ሁለቱን ሴሚስተሮች ከተማራችሁ በኋላ ያለው ነገር ትንሽ ይለያል ማለት 3 ስኩሎች አሉ። ይሄም ማለት የሲቪል ኢንጂነሪንግ ስኩል አለ፣ ከዛ የሜካኒካል ስኩል ይኖራል፣ ከዛ በኋላ ደግሞ እኔ ያለሁበት አሁን የኤሌክትሪካል ስኩል አለ ማለት ነው። በእነዚህ ስኩሎች ስር ደግሞ ምን አሉ? በእነዚህ ስኩሎች ስር ምን ይኖራል? የራሳቸውን የቻሉ ዲፓርትመንቶች አሉ። ለምሳሌ በሲቪል ኢንጂነሪንግ ስር ምን አለ? ሲቪል ራሱ አለ። ወተር ኢንጂነሪንግ የሚባል ዲፓርትመንት አለ። አርክ መማር የምትፈልጉ ካላችሁ እዚሁ ሲቪል ኢንጂነሪንግ ስር ነው ያለው። መካኒካል ስርም ስትሄዱ እንደዛው አለ እና መካኒካልም መማር የምትፈልጉ ካላችሁ እዚሁ መካኒካል ስር መካኒካል አለ። ሌላ ዲፓርትመንትም አለ ጀስት እንደ ማቴሪያል ኢንጂነሪንግ አለ። ወደ ኤሌክትሪካል ስኩል ስንመጣ ደግሞ ምንድነው 4 ዲፓርትመንቶች አሉ ማለትም ኮምፒውተር ሳይንስ እኔ አሁን ያለሁበት ዲፓርትመንት፣ ከዛ ሶፍትዌር ኢንጂነሪንግ፣ ኮሙኒኬሽን፣ ከዛ ፓወር ዲፓርትመንት አለ ማለት ነው። ሶ እነዚህ ዲፓርትመንቶች ውስጥ የምትገቡት እነዚህ ስኩሎች ውስጥ ገብታችሁ አንድ ሴሚስተር ከተማራችሁ በኋላ ነው። የስኩሉን ትምህርት ከጨረሳችሁ በኋላ ዲፓርትመንት ትመርጣላችሁ ማለት ነው። ሶ ዲፓርትመንት የምትመርጡት ከ3 ሴሚስተር በኋላ ነው ማለት ነው። ከፍሬሽማን ጀምሮ ፍሬሽማን 2 ሴሚስተር ትማራላችሁ 1 ዓመት ሙሉ ማለት ነው። ከዛ በኋላ ደግሞ 1 ሴሚስተር ስኩል ላይ ከተማራችሁ በኋላ ነው ዲፓርትመንት የምትመርጡት ማለት ነው። ሶ ዲፓርትመንት ከጨረስን በኋላ አፕላይ ታደርጋላችሁ ለዲፓርትመንት ማለትም ስኩል አሁን የኤሌክትሪካል ስኩል ላይ ካለሁኝ ምንድነው ማድረገው? ከ4ቱ ዲፓርትመንቶች መካከል አንዱን ዲፓርትመንት መርጣለሁ ማለት ነው። ሶ የኔ ምርጫ የነበረው ኮምፒውተር ሳይንስ ነበረ። ኮምፒውተር ሳይንስ ያው በምርጫዬ መሰረት ሰጥቶኛል ማለት ነው። ሶ ውጤት ካላችሁ ያው ምንም የሚያስጨንቃችሁ ነገር የለም። ዲፓርትመንት ፈለጋችሁ መግባት ትችላላችሁ። ያው ውስጥ ያለው ነፃነት ይሄ ነው። ውጤት ካላችሁ ምንም አይነት ነገር አትከለከሉም። ይሄ ነው ዲፓርትመንት ከገባሁኝ በኋላ ማለት ነው ያለው ነገር። ሌላ ያልነገርኳችሁ ነገር ምንድነው? ሌላው ዲፓርትመንት ከገባችሁ በኋላ የሶስቱ ሴሚስተር ማለትም የአንደኛ ዓመት ከዛ በኋላ ስኩል ላይ ገብታችሁ አንድ ሴሚስተሩን ተምራችሁ ያለው ውጤታችሁ ከ3.5 በላይ ከሆነ ወይም ኮሙሌቲቫችሁ ማለት ነው 3.5 እና ከዛ በላይ ከሆነ ዱአል ማድረግ ትችላላችሁ። ማለትም 2 ዲፓርትመንት ገብታችሁ መማር ትችላላችሁ። ለምሳሌ ኮምፒውተር ሳይንስ ተማሪ ሆናችሁ ኮሙኒኬሽን ጨምራችሁ 2ቱን ዲፓርትመንት መማር ትችላላችሁ። ያው ይሄ ግን ከቻላችሁት ነው። ማለትም በትምህርቱ መግባት የምትፈልጉ ካላችሁ እና ሰግጣችሁ መማር ለምትፈልጉ የዱአል ትምህርት አለ። የዱአል ትምህርት መማር ትችላላችሁ። ግን እኔ ሪኮሜንድ ማድረጋችሁ እኔ ሞክሬ ስለነበረ ማለት ነው እና የታሪክ አለኝ እዚህ ጋር ያው ዱአል ለማድረግ ሞክሬ ነበር እኔ ራሴ ሌላ ታሪክ ስላለኝ እሱን በፓርት 2 ነግራችኋለሁና ይሄን ይመስላል እንግዲህ እስከ ዲፓርትመንት ያለው የዩኒቨርሲቲ ህይወቴ ይሄን ይመስላል። እንደምታዩት እየቀረስኩላችሁ ያለሁት የዩኒቨርሲቲ ዶርም ውስጥ አይደለም። እዚህ ጋር በምታዩት መሰረት እንትን አለ። እዚህ ጋር ይሄ ግሪን ስክሪን አንሶላ ነው። ይሄ ኖርማሊ እኔ ከቤት ይዤ የመጣሁት አንሶላ ነው። ከቤት መጀመሪያ አካባቢ ስመጣ ይዤ የመጣሁት አንሶላ ነው። ይሄ ደግሞ ኖርማሊ ይሄን ከቤት አይደለም ያመጣሁት። እዚህ ጎረቤቶች ስላሉኝ ጎረቤት ሰጥቶኝ ነውና ኖርማሊ ተከራይቼ ነው የምኖረው። ተከራይቼ ስለምኖር እዚሁ የአከራዩኝ ሰዎች ጎረቤት ስላሉ እነሱ ናቸው የሰጡኝና በቀጣይ በፓርት 2 እንዴት አድርጌ ቤት እንደተከራየሁኝ ያለውን ነገር ምናልባትም ደግሞ እናንተም መከራየት የምትፈልጉ ካላችሁ ዩኒቨርሲቲ ገብታችሁ ተከራይታችሁ ኢንዲፔንደንት የሆነ ላይፍ መኖር የምትፈልጉ ካላችሁ በፓርት 2 እንገናኝ።